በለንደን ስቴዲየም አርሰናል ከዌስትሃም የሚያደርጉት አንዱ የዋንጫውን ሁለተኛውን ጆሮ ወይንም ደግሞ ዋንጫውን መብላቱን ከወዲሁ ለማረጋገጥ እንዲሁም ደግሞ ሌላኛው ላለመውረድ ያለውን አቅም ሁሉ ተጠቅሞ ይህን ጨዋታ ለማሸነፍ ወይም ደግሞ የዚህን ጨዋታ ውጤት መልካም ለማድረግ ይጫወታል። ዌስትሃም ከአርሰናል በለንደን ስቴዲየም ወደ ሜዳ እየገቡ ይገኛሉ። ምን ያሳየናል? የዛሬን ጨዋታ በዋና አልቢተርነት ክሪስ ካቫኛ ይመሩታል። ምንም ግብ አልተመለከትንም። እየመጡ ይገኛሉ። ፈርናንዴዝ የጉድ ያለ ዴቪድ ራያ ምን አይነት ኳስ ነው ያወጣው? አርሰናሎችን ጨዋታው ሊያልቅ በተቃረበበት ሰዓት ከጉዳት ተረፋቸው። ዴቪድ ራያ ፈርናንዴዝ አስደናቂ ብቃቱን እያስመለከተን የሚገኘው ፈርናንዴዝ ምን አይነት ኳስ ነው ያመከነው? 0-0 ቀጠለ ይህ ጨዋታ። አርሰናልም እንዲሁም ደግሞ ዌስትሃምም ያስፈልጋቸዋል። አንዱ ለዋንጫ አንዱ ደግሞ ላለመውረድ። አሁን ደግሞ በተራቸው አርሰናሎች እያስጨንቁ ይገኛሉ። ኦዴጋርድ ለዴክላን አሪፍ ኳስ ለኦዴጋርድ ፔናልቲ ቦክስ ውስጥ ኦዴጋርድ የጉድ ያለ የሚሰማን ካለ እረ የጉድ ያለ ውድ የተወደዳችሁ አድማጮቻችን አርሰናሎች ባለቀ ሰዓት ግባ አስቆጠሩ። አስቆጣሪው ደግሞ ቤልጅየማዊው የቁርጥ ቀን ልጅ ትሮሳርድ ነው። ዋው! ኦዴጋርድ ለዴክላን መልሶ ለኦዴጋርድ 1-2 ከዛ ኦዴጋርድ ጨርሶ ለትሮሳርድ ሰጠው። ትሮሳርድ ደግሞ ቀረቀረው። ዋው! ሚያቆመው ጠፋ። ማይክል አርቴታን ሚይዘው እንዴት ነው የሮጠው? ራሱ መቆጣጠር አቅቶት ማይክል አርቴታ አርሰናሎች በለንደን ስቴዲየም ከተሸነፉ 7 ዓመታት አልፈዋል። አስቆጠሩ ባለቀ ሰዓት 1-0። ዛሬ ካሸነፉ ለጎረቤታቸው ለባላንጣቸው እርስ በርስ ለሚጠላሉት ለቶተናም ሆትስፐር ሁሉ ነው ውለታ የሚሰሩት። 1-0 አርሰናሎች። አዎ ክሪስ ካቫኛ 6 የባከነ ደቂቃ ሰጥተዋል። ከሰጡት የባከነ 6 ደቂቃ መካከል 4 ወረድ ተጠናቋል። የማዕዘን ምት ግን ዌስትሃሞች አግኝተዋል። አዎ የማዕዘን ምቱ ሊሻማ ነው። አዎ ተሻማ። የተሻማው ኳስ ገብቷል አሉ። የጉድ ያለ ተቀይሮ የገባው ዊልሰን ተቀይሮ የገባው ምንድን ነው? አዎ አርሰናሎች ክሪስ ካቫኛን ከበቡት። ክሪስ ካቫኛን ምንድን ነው? የእጅ ንክኪ። አዎ ማይክል አርቴታ ራሱ እጅን እያመለከተ ነው የሚገኘው። አዎ የጉድ ያለ 1-1 ሆነ። ክሪስ ካቫኛን እያወሩት ይገኛሉ። አዎ ዴቪድ ራያ ኳሱን በአግባቡ እንዳይዝ ፋውል ሰርቶበታል። ቫሪታይልን እያሉ ይገኛሉ። ቫርን እያደመጡ ይገኛሉ። ምን ልናይ ነው ዛሬ? አዎ ኑኖ ስፕሪንቶ ሳንቶስ እንደ ቀደመው እንደ ሚኬል አርቴታ ሁሉ ግብ ሲያገቡ ራሳቸውን መቆጣጠር አቅቷቸው ሴሌብሬት አረጉ። አዎ ቫር አዎ ሊመለከቱ ሄዱ።
ቫር ሊመለከቱ ሄዱ። ምን ልናይ ይሆን? አርሰናሎች ተረፉ። 5 ደቂቃ ሙሉ አንድ ጎል ገብቷል፣ አልገባም፣ ፋውል ነው፣ ፋውል አይደለም ብሎ ለመሻር 5 ደቂቃ የፈጀው በመጨረሻም ክሪስ ካቫኛ ሄደው ቫርን ተመልክተው ማብራሪያ መግለጫ ሰጡ። ዴቪድ ራያ ኳሱን በአግባቡ እንዳይዝ ፋውል በመስራቱ እጁን አንገቱ ስር በመክተቱ ጎሉ ተሽሯል አሉ። ዋይ ይሄ እኮ ነው ኳስ! ይሄ እኮ ነው ኳስ! ኳስን ማመን ማለት ይሄ እኮ ነው። ይኸው በደቂቃ ልዩነት የስሜት ልዩነት፣ በደቂቃ ልዩነት የስሜት ልዩነት። አዎ በተራቸው የአርሰናል ደጋፊዎች ዋይ